ብዙ ጊዜ ከምንቸገርባቸው ነገሮች መካከል አንዱ የሆነው ሁል ጊዜ በየማለዳ ካለባበሳችን ምርጫዎች ጋር መታገል ነው። የትኛውን ለብሰን መውጣት እንዳለብን ግራ ስለምንጋባ ብዙ ሰዓታችንን እዚህ ላይ እናጠፋለን። ከዛ ግዴታ መውጣት ስላለብን ባንወደውም አንዱን ለብሰን ደስ ሳንሰኝ እንወጣለን። ታዲያ ይህንን ችግር መቅረፍ የሚችል አንድ አዲስ ህግ አስተዋውቃችኋለሁ። የ3-3-3 ህግ ይባላል። ይህ ህግ ከብዙ ድካም ሊያድናችሁ የሚችል ሲሆን እሱን በመጠቀም የፈለጋችሁትን አይነት ስታይል መገንባት ትችላላችሁ። በዛሬው ቪዲዮ ስለዚህ ህግ ምንነትና እንዴት አድርገን መተግበር እንደምንችል አሳያችኋለሁ። ተከታተሉ። የ3-3-3 ህግ ማለት 9 አይነት ልብሶችን ተጠቅመን ማለቂያ የሌላቸው የልብስ ውህዶችን ለመፍጠር የሚያግዝ ቀለል ያለ የፋሽን ቀመር ነው። ታዲያ እንዴት አድርገን መፍጠር እንችላለን ካላችሁ እንዴት እንደሆነ ላሳያችሁ። ዋና የሚያስፈልጉን ነገሮች 3 ቶፖች፣ 3 ከታች የሚለበሱና 3 ከላይ የምንደርባቸው ናቸው። 3 ቶፖች ስንል ልንቀያይራቸው የምንችላቸው ሸሚዝ፣ ቲሸርት እና ሹራብን ምረጡ። ከታች የሚለበሱ ደግሞ ጂንስ፣ ጨርቅ ሱሪና ጉርድ ቀሚስ ምረጡ። ከላይ የምንደርባቸው ደግሞ ልክ እንደ ጃኬት፣ ኮት እና ካርዲጋን መምረጥ። በእነዚህ 9 ልብሶች ምንም ሳትቸገሩ ብዙ አይነት አለባበስ መፍጠር ትችላላችሁ። ሰዓታችሁን ከመቆጠብ በተጨማሪ ማለቂያ የሌላቸውን የአለባበስ ውህዶች መፍጠር ስለሚያስችል የምለብሰው የለኝም ብላችሁ አትጨነቁ። ለእናንተ የሚሆንና የምትወዱትን ልብስ በዚህ መልኩ በመምረጥ ለአኗኗራችሁ ቀላል የሆነና ጊዜ ቆጣቢ ዘዴ ተከተላችሁ ማለት ነው። የእኔ የራሴ አለባበስ ላይ እንዴት መተግበር እችላለሁ ብላችሁ ካሰባችሁ ማተኮር ያለባችሁን 3 ነገር ልንገራችሁ። አንደኛ፣ ቀለም ላይ አተኩሩ። ኒውትራል የሆኑ ቀለሞች ልክ እንደ ጥቁር፣ ነጭና ቤጅ ከለር ያላቸው ልብሶች ቢሆኑ ተመራጭ ነው። ሁለተኛ፣ ጊዜ የማይሽራቸውና ወቅታዊ የሆኑ ልብሶች ላይ አተኩሩ። ሶስተኛ ደግሞ አለባበስን አድማቂ የሆኑ ነገሮችን ማካተት። ይህንን ስንል ልክ እንደ ስካርፍ፣ ቀበቶ እና ጌጣጌጦችን ማለታችን ነው። ይህንን ህግ ለሳምንት ሞክሩትና ምን ያክል ቀላል እንደሆነ ትመለከታላችሁ። የ3-3-3 ህግ ማለት ይህንን ይመስላል። ስለዚህ ዘዴ ምን ታስባላችሁ? ሞክሩትና ኮሜንት ላይ ያሳውቁን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ።